አላህ ሆይ ጉዳዮችን ሁሉ ላንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን፣ ስኬቴን፣ ሕይወት ፍጻሜን ጌታዬ ሆይ ወደምትወደውና ወደምትፈልገው ነገር ምራኝ። እናም አላህዬ መልካም ዕጣ ፈንታን ወፍቀኝ። አሰላሙ አለይኩም ወረሕመቱላህ። እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሙፍቲ ሐጂ ዑመር ወደ ማይቀረው ዓለም ሄደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሐጂ ዑመር ከመጀመሪያ እስከ መጨረሻ የሰሩትን ስራ በአጠቃላይ ፍጻሜያቸውን የሚያውቁ ጌታ ፊትም ቀርቧሉ። እያንዳንዱን ስራም ይተሳሰባሉ፣ ይመነዳሉ። ጥሩ ከሆነ ጥሩን፣ መጥፎ ከሆነ መጥፎን። ነገር ግን የዛሬ 4 ዓመት አካባቢ አንድ ነገር ኸበር ሰምቼ ነበር። እሱም ሙፍቲ ሐጂ ዑመር ኃይሌ ጋርመንት አካባቢ ላይ መኖሪያ ቤት እንዳላቸው፣ እዛ መኖሪያ ቤት ግቢ ውስጥ ላይ ደግሞ እንዲቀበሩ ድንገት ከሞቱ እዛ እንዲቀበሩ ወስያ እንደሰጡት፣ የመቃብር ስፍራን እንዳሳዩት፣ መኖሪያ ቤታቸው ግቢ ውስጥ ላይ እንዳሳዩት ሰምቼ ነበር። ይህ ነገር እውነት ሆኖ አላቅም፣ ግን ይህ ነገር እውነት ሆኖ በመኖሪያ ቤታቸው ግቢ ውስጥ የሚቀበሩ ከሆነ አዲስ አበባ ላይ ቁጥር 1 ተመላኪ ይሆናሉ። እነማን ዘንድ ላይ? ለፍጡራን የሚሰግዱት ፍጡራንን በሚያመልኩት ሰዎች ዘንድ ላይ ቁጥር 1 ተመላኪ ማለት እሳቸው ናቸው። በህይወት እያሉ ተሰግዶላቸዋል። በህይወት እያሉ ስጁድ ተወርዶላቸዋል። በህይወት እያለ ሰውየው በፍቃደኝነት ስጁድን ተቀብለዋል። አሁንም ግን ከሞቱ በኋላም ራሱ ቁጥር 1 ተመላኪ ይሆናሉ። በሀበሾች ዘንድ በጣም ተወዳጅ አማልክት ይሆናሉ ማለት ነው። በጣም ያሳዝናል እውነት። ይሄ መኖሪያ ቤታቸው ውስጥ ላይ እሳቸው ግቢ ውስጥ ለሚቀበሩ ከሆነ ወላሂ ካፊር መሆን ተመኘው። አላህ የለም ካለማ ይህ ሁሉ ሰው ለምኖት ለምን ዱዓችን አልሰማም? ለምን አባታችን ወሰደብን? ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ዛሬ ነው እንደዚህ የሆነው፣ ነገስ ምን ይሆናል? ያ ጀማዓ አሁን እንደዚህ ነው፣ ነገ ምን ይሆናል ብላችሁ አስባችኋል? ወደን ወስዋዕ ወየጉث ወየዑቀ ወነስራ፣ እነዚህ ሰዎች እኮ ደጋግ ሰዎች ነበሩ። አሁን እንደዚህ አይነት ነገር ስንተች እንዲሁ ይህ አሳስባችሁ? በዚህ ደረጃ የአላህ ሐቅ፣ በዚህ ደረጃ አላህ ሲታመስ እንዲሁ አንድ ቀንስ እንቅልፍ ይወስዳችኋል? እሺ ለዚህ ስታበቃ የምትቆሙ ሰዎች እንዲሁ አላህን አፈሩም? እንዲሁ አላህን አፈሩም? ሌላውን ተውት፣ አላህን አፈሩም? ሌላውን ተውት፣ አላህን አፈሩም? ላኢላሃ ኢላላህ። እነ ገሌ ተመዳድበው ጨርሰዋል ይላል። አንደኛው ደግሞ ነፈዝ ማለት ነው። እና እሺ ለእኛስ ቦታ አስቀርታችኋል ወይ? ምድረ ደናቁርት በዚህ ሀዘን ክፉ ባስታስወሩንስ ሙስሊም ናቸው፣ በቃ ከስራቸው ጋር ተገናኝተዋል። ዱዓ ማድረግ ካልተቻለ እኮ ዝምታ ሌላኛው አማራጭ ነው። ምንድን ነው የምትደሰቱት አይነት ነገር ጽፎ ኮመንት አረኩለት። ሰው ነኝ አለ፣ በሰው ሞት አልደሰትም አለ። ሰው ነኝ በሰው ሞት አልደሰትም። ይሄ እኮ አሁን እኮ ዳዕያ ነኝ እያለ እኮ እዚህ እንትን የሚል እኮ ነው። ገና ለገና በአቂዳ እኔ ስለማይመስሉኝ እሰይ እንኳን ሞተ እንድል ከተፈለገ ይሄ ዝሁልነት ነው። እንደዚህ አይነት አክራሪነት ከምከተል በአፍንጫ ይውጣ። ያኔ እስልምና በአፍንጫ ይውጣ ነው እያለ ያለው ይሄ ግለሰብ። ንግግሩ ጽሁፉ እንደዛ ነው በነገራችን ላይ። ይሄ ሰው ግን ሰዎችን ወደ እስልምና የሚጠራ ነው። ስም እንትን አትበለው። ቆይ አልጠራም፣ ስም አልጠራም። እኔ ቤቴን ከፍቼ ማለት ነው፣ ቤቴን ከፍቼ ማለት ነው። አሁን ስራ ስለምገባ ነው። ቤቴን ከፍቼ እስከ ዶቃ ማሰሪያው ነግረዋለሁ። ይህ እንደዚህ አይነት ሽልጥልጦች ናቸው እኛ እየበጠበጡን ያሉት። ይሄ እንትን መጽሐፈ ምናምን መጽሐፍ አበው ምናምን እያሉ ማገላበጥ አለ እስልምና። በነገራችን ላይ ቁርአንን ሐዲስን በደንብ አንደርስታንድ ማድረግ እስልምናን በደንብ መረዳት ነው የአንድ ሙስሊም ግዴታው። እንዲህ አይነት ሰዎችን ያዩ ልጆች ናቸው አሁን የምታያቸው ልጆች፣ እንደዚህ አይነት ሰዎችን የሚከተሉ ልጆች ናቸው ይሄንን ነገር የሚጽፉልን። ቢኮዝ አያስተምሯቸውማ። የሚያስተምሯቸው ምንድን ነው? እዚህ ከአይደል ኪታብ ጋር ምናምን ያለውን ፍትጊያ ምናምን ብቻ ነው የሚያስተምሯቸው። ከባድ ነው። ሀበሻ አንድ ነብይ ያጣች ይህ ከቁርአን ጋር ቀጥታ እኮ የሚጋጭ እኮ ነው አይደል እንዴ? ከፍ አድርጋ አሳያቸው። አቡሳ ላይ አይታችኋል አይደል? ሀበሻ አንድ ነብይ። ይሄ እኮ እየሄደ እኮ ነው። አሁን ይሄኛውን እንዴት ነው እንዴት ነው ዝም የሚባለው? ይሄ ከቁርአን ጋር ቀጥታ የሚጋጭ እኮ ነው። ነቢ ስ ሰለም የነቢያት መደምደሚያ ናቸው ብለን እኮ ነው ምናምን። አላህ እንደዛ እኮ ነው ያለው። እንዴ ታዲያ ህዝቡ ይሄኛውን ነገር ግን እንዴት ነው ዝም ብሎ የሚታለፈው? አሁን የተመጡና በሰው ሞት ታዲያ እንደዚህ ልበል ወይ ምናምን አይታያችሁም? እዚህ ጋር አይናችሁ ያያል። እዚህ ጋር ምናልባት ፊደል ያልቆጠረ ካለ ይቁጠር ሄዱ። እንዴ ይሄኛውን ማን ነው የሚከላከለው? ይሄን ነገር
እንዴ እስቲ ታላክፈተው የነገውን ተውትና የዛሬውን እኔው እስቲ ዛሬ ምን ሲሆን ነበር የሚለው ላይ ይኸው በአላህ ዛሬ እንደዚህ ነው ሚሊኒየም አዳራሽ 1000 ሰው ባለበት ይሆናል። ስማ ቆይ በረከታቸው ይደርብን እንደሚባለው ነው የገድል ምናምን አላያችሁም? በረከታቸው ይደርብንና ምናምን እንኳን አለ እዚህ ክርስቲያኖች ጋር እዛ እኮ አሁን ይሄ በረከታቸው ይደርብን ነው። አሁን አይዳ ልጅቷን ያት ዳሰሰችና አንድ ሴትዮ አለ ይዳሱና እንትን ይነካሉ ሰውነታቸውን ምናምን ነገር ማለት ነው። ጸጋቸው ይድረሰን ነው። ገድል እንዳጽፉላቸው አደራቸው። አሁን አስቡ ይው ይተውሳስ በግድል ያለ ገድል ተናገሩ። እዚህ ጀለቢያ የለበሰው ሰው ይታያል። መልሰው ጀለቢያ የለበሰው አስተናባሪ ነው የሚመስለው እና ግን ሰዎቹ የሚያደርጉትን ነገር አይቶ ዝም ነው ያላቸው። መልሰው መጨረሻ ላይ ሳበውና መጨረሻ ላይ የሆነ ጀለቢያ የለበሰ እጁን ይሄ እንደ ሀዘንተኛ ይሄ የእኛ ሀገር ካፊሮች ሲያዝኑ እጃቸውን ወደኋላ አድርገው እየተወዛወዙ የሚያለቅሱት ነገር አለ። እንደዛ እጁን ይዞ የሚንጎራደደው ማለት ነው። ሰዎቹ እዚህ ጋር የዳሰሱ ተበሩክ እያደረጉ በዚህ እንትን ላይ እያየ ዝም ነው ያላቸው። ዝም ማለት ከእነሱ እንደሚያስቆጥር ታውቃላችሁ። ግን አለመናገር ከእነዚህ ሰዎች እንደሚያስቆጥር ታውቃላችሁ። አለመናገር ይሄን አይቶ ዝም ማለት ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉ ለቢእሰ ማ ካኑ ያዕመሉ። አለመናገር ይሄን አይቶ አለመናገር ዝም ማለት ከዚህ ሰዎች ያስመድባል። ሚዛናዊ ነን የምትሉ ሰዎች ይሄን ነገር አለማውቀሳችሁ ከእነሱ ሰዎች ትመደባላችሁ። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና ፈአዕሪድ ዐንሁም ኢነኩም ኢዘን ሚስሉሁም። ኡስታዝ ኢንጂነር ንሳቡ አንዴ አስገባው። ዛሬ እንደዚህ ሆኖ እንደዚህ ሆነች፣ ነገ ከፍሎ ነው የሚያስገቡት። ጠብቁ። ምን ላኢላሃ ኢላላህ። ወንድማችን ሰይድ የሆነ ሰው ሲቃጠል ብታይ፣ በእሳት ሲቃጠል ብታይ ማንም ሰው ይሁን ታድኗለህ? አታድነው? በዚህ ዘመን ላይ አድኗለሁ። አቡ ሳላህ ታድነው? የሆነ ሰው ሲቃጠል ስታይ ሀሳቡ ራሱ ካለው ከዛ ቦታ እንዲሸሽ ነው። ያ እኛ እያልን ያለነው ለዘላለም ሙሉ በእሳት የሚያቃጥል ማግዶ የሚያደርግ ጀሃነም የሚባለውን ዘውታሪ የሚያስደርግ ሽርክ ነው ሰው እየሰራ ያለው፣ መንገድ እየተከደ ያለው። ለዛ ነው። ምን ማለት ነው ይሄ? ሰው ከሽርክ መጠንቀቅ አለበት። ዘላለሙን ኢነላህ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። እያጋራ ነው ጀሃነም ዘላለም ሙሉ እናትህን፣ አባትህን፣ ቤተሰቦቻችሁን የምታውቋቸው ሙስሊሞች በጀሃነም ማገዶ የሚያስሟቅቅ ወንጀል ነው ሰው እየፈጸመ ያለው። ለምን ነው አይሰማን? በጣም ከባድ ነው። ኡስታዝ ኢንጂነር እስቲ ሰላም አለይኩም ኡስታዝ። ይሰማል? አለይኩም ሰላም ወረሕመቱላሂ ወበረካቱ። ምን ይመስላል የእርሶ እይታ እዚህ ዛሬ የሆኑ ነገሮች የመሳሰሉት ላይ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። አላህን የምንከተለው አድርገን መጥፎን ነገር ደግሞ በመጥፎነቱ አሳይቶን የምንርቀው አላህ አድርገን። አንድ ማወቅ ያለብን ነገር አለ። እሱ ምንድነው? ያው የእኛ አርአያችን ነቢያችን ሰለላሁ ዐለይሂ ወሰለም እንደመሆናቸው መጠን አላህም ተባረከ ወተዓላ ብቸኛ አርአያ ያደረግልን እርሳቸው ስለሆኑ የእሳቸው ህይወት ተሞክሮ ምን ይመስላል የሚለውን ነገር ማየት ከኛ ይጠበቃል። ነቢያችን ሰለላሁ ዐለይሂ ወሰለም የተውሂድን ጎል ከምንም በላይ ትልቅ የሆነ ጥበቃ አድርገውለታል። ሐታ በህይወት ሳሉ ራሱ ሰዎች ሲያሞጋግሷቸው፣ ከፍ ከፍ ሲያደርጓቸው ይህ ለእሳቸው የሚሰጠው ሙገሳ ሰዎችን ድንበር እንዳያልፉ እንዳያደርጋቸው የአላህን ተባረከ ወተዓላ ሐቅ የእርሱን መብት ለእርሳቸው አሳልፎ እንዳይሰጧቸው ፈርተው ሰዎችን ያስተማሩበት አጋጣሚ አለ። ሐታ ላ ቱጥሩኒ ከማ ጥረት ነሳራ ኢብነ መርየም፣
እናንተ ሰዎች ሆይ እነዛ ክርስቲያኖች የማርያም ልጅ የሆነውን ኢየሱስ ክርስቶስን ከደረጃ በላይ ከፍ ከፍ እንዳደረጉት እኔንም እንደዛ ከፍ ከፍ እንዳታደርጉኝ፣ እንዳታሞጋግሱ። እነማ አነ ዐብዱን እኔ የአላህ ባሪያ ነኝ። ፈቁሉ ዐብዱላሂ ወረሱሉህ አንቱ የአላህ መልእክተኛና የአላህ ባሪያ ብቻ በሉኝ አሉ። አሽረፈል ኸልቅ ከነቢያችን ሰለላሁ ዐለይሂ ወሰለም በላይ አለ እንዴ ፍጡር? እስኪ ንገሩኝ። ሀታ ጅብሪል እንኳን እሳቸው ጋር እኮ በደረጃ አይደርስም። ማዕከውኒህ ከዛሊክ የአላሁ ተባረከ ወተዓላ ሐቅ ለማንም ተላልፎ መሰጠት ስለሌለበት ሰዎች ለእርሳቸው ካላቸው ውዴታ የተነሳ በሳቸው ላይ ድንበር እንዳያልፉ ብለው በህይወት ሳሉ አስጠነቀቁ። ላ ቱጥሩኒ ከማ አጥረት ነሳራ ኢብነ መርየም። ለምን ይመስላችኋል ክርስቲያኖች ዛሬ ያሉበት ደረጃ ላይ የደረሱት? ከፍ ከፍ ከማድረግ ከማሞጋገስ ነው ጉዳዩ የጀመረው። እንቁላል ቀስ በቀስ በእግሩ ይሄዳል እንደተባለው መጀመሪያ አጀማመሩ እንደዛ አልነበረም እኮ። ከዚያስ ቢተጠውር በደረጃ 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 አሁን ያሉበት ደረጃ ላይ ደርሰዋል። እህት ወንድሞች፣ ነቢዩ ሀታ በሳቸው ላይ ድንበር እንዳይታለፍ በሕይወት ሳሉ ነው ያስጠነቀቁት። ሀታ ሞቱበት ፍራሻቸው ላይ ተኝተው ሞት አፋፍ ላይ በሆኑበት አጋጣሚ ላይ